ሰላም ሰላም፣ ጤና ይስጥልኝ። መወዳችሁ ማከብራችሁ እንዴት ናችሁልኝ? ያለው እግዚአብሔር ይመስገን። ሰላምና ጤና በያላችሁበት ይስጣችሁ ያብዛላችሁ። እንግዲህ ትናንትና በጣም የሚገርም ቪዲዮዎች እያየሁ ነበረ ማለት ነው። ሩቲም የለቀቀችው ቪዲዮ አለ ጓደኞቿ ከቤቷ ሄደው ምናምን ማለት ነው። እንግዲህ ሩትን ያየናት ጀግናውና ጎበዝና እየሳቀች እየተጫወተች ነው ያየናት። በጣም እግዚአብሔር ይመስገን። ምክንያቱም ከዚህ በኋላ ማንም ሰው ቆራጥ ነው የሚሆነው በህይወቱ። ስለዚህ ደግሞ ወንድ ልጅ ብቻ አይደለም ቆራጥ የሚሆነው፣ ሴት ልጅም ቆራጥ መሆን አለባት። ስለዚህ ቆራጡና ከማንም በላይ ሆና ነው ማሳየት የምትችለው እና እግዚአብሔር ይመስገን። በጣም ጥሩ ንግግሮችም ምናምን አውርተናል። በነገራችን ላይ ብዙ ጊዜ ሩታን የት ታገኛታለሽ አንቺ ውሸትሽን ነው ምናምን ትሉ ልጆች አላችሁ። አብርሽንም ሩታንም አገኛቸዋለሁ ቴሌግራም ላይ ማለት ነው። እኔ እኮ ስልኬ አንድ ስለሆነ ነው እንጂ ሸር ማድረግ አላቃተኝም፣ ማወራቸውን ነገሮች ምናምን ማለት ነው። እና ለዛ ነው በጣም ደስ በሚል ሁኔታ ይተናታል። እግዚአብሔር ይመስገን። ምክንያቱም እኔ ስለምወዳቸው ስለማከብራቸው ነው ጥፋታቸው ሁሉ እየነገርኩ የማልፈው ማለት ነው። ዛሬም ነገም ወደፊትም ጥሩ ነገር ነው የምመኝላት፣ አሪፍ ነገር ነው የምመኝላት። መቼም ቢሆን ሩታን ከልብ የማልፍቃት አይነት ሴት ናት። ያው ያደረገችው ነገር ጥፋት ቢኖርባትም ግን ደግሞ ሰው ሲያጠፋ ማጥፋቱ አይቀርም። ማንም ሰው የሚያደርገውን ያደረገችው። ምክንያቱም ሲያጠፋ አጠፋች፣ እሱ ሲያጠፋ አየች፣ እሷም አጠፋች። ስለዚህ ብድር በብድር ነው የሚባለው። እንደዛ ነገር ነው ስታደርግ የነበረው ማለት ነው። ስለዚህ ምንም እንትን ነገር የለውም። እንዳውም አብርሽ ሄርሜላና እንትን ብሎ አብልጦ ስለሄደ እኔ በበኩሌ እንኳን ተገላገለች ሩታ። ምክንያቱም እንኳን ተገላገለች ነው። ምክንያቱም ነገም ሄርሜላን የምትቃማ ሴት ትመጣለች። ለማየት ያብቃችሁ። የምሬ ነው ብላችሁ ነገ ደግሞ አንዷ መታ ሄርሜላን ትነጥቃታለች። በሄርሜላና በአብርሽ መሀል ደግሞ ትልቅ ጦርነት ነው የሚነሳው። ይህን ለማየት ታብቃቸው። መቼም ቢሆን አቋም ያለው ትዳር በትዳር ዓለም ውስጥ ገብቶ ደስተኛ ይሆናል ብዬ አላስብም አብርሽ። ምክንያቱም አካሄዱ ሁሉ ነገሩ የሚያምር አካሄድ አይደለም የሚሄደ ያለው ማለት ነው። ጥሩ አይደለም። በቃ አንድ ተጀምሮ አንድ ይሄ ትክክለኛ አረማመድ አይደለም እየተራመደ ያለው። ሄርሜላ በጭራሽ ከልቡ አታፈቅረው፣ በጭራሽ ማለት ነው። በጭራሽ 100% ዛሬ ሁኔታዋን እይታዋን የምታደርገው ድርጊቶችን ምናምን እናንተ የምታዩት አይደለም። በጭራሽ ነገ ወደ ህይወቱ ካስገባችሁ በኋላ ያለው እጥብ አድርጋ ከበላችሁ በኋላ ያለውን ካጠበች በኋላ ከጨረስክሽ በኋላ አንተ ለሩታ ያልሆንክ ለእኔ አትሆነኝም ብላ እሷም ደግሞ ልቅ አድርጋ ትጥለዋለች። ስለዚህ እድሜ ልኩ እያለቀሰና እያዘነ ነው የሚኖረው። ማንም የትም ቦታ ቢሄድ የሚያደርጋቸውን ነገሮች ችሎ የሚኖር ሴት የለም በአሁኑ ሰዓት ማለት ነው። ስለዚህ ያደረጉት ነገር ትክክል አይደለም፣ በጣም ትክክል አይደለም። ማንም ሰው እንደውም ከማይፈልገው ነገሮች ጋር ሲቆም የበለጠው ነገሮችን ነው በህይወት የሚመጡት። ስለዚህ ደግሞ በጣም የገረመኝ ነገር በተለያየ ቪዲዮ የለቀቁት በተለይ አብርሽ ጓደኞች የለቀቁት ቪዲዮ ፈረንጁም ራሱ ከዚህ በኋላ አብርሽ ወንድም አይደለም ምናምን ሲል ነበር። በነገራችን ላይ ፈረንጁ አብርሽ ከካደው እኮ 1 ዓመት ሆነ አይደል? ወንድሙ እንዳልሆነ የካደው እኮ 1 ዓመት ሆኖታል። እና ሲቀጥል ደግሞ ሩታ እንዲናት ሩታ እንዳስለ የነበረው አሁን ቢሆን ከሩታ ህይወት ውጡ። እኔ የምነግራችሁ ነገር ከሩታ ህይወት ውጡ። ምድር አስመሳዮች ውጡ ከሩታ ህይወት። በጭራሽ ሩታን እንወዳታለን እናከብራታለን ምርጠታችን ነው ምናምን አትበሉ። እናንተ ለሩታ ጥላቶች እንጂ ወንድሞች መቼም አትሆኑ። ምክንያቱም አይተናቸዋል። 1 ዓመት ሙሉ እሷን ከአብርሽ ጋር ለማለያየት ነበር ጥረት ስታደርጉ የነበራችሁ ሁላችሁ ማለት። አንድ ቀን እንደ ትልቅ ሰው ቁጭ አድርጋችሁ ሁለታቸውን ጥሩ ውይይት ጥሩ ምክር የመከራቸዋቸው ነገር የለም። አብርሽና ሩታን በአብርሽ ዙሪያ ያላችሁ ጓደኞች ማለት የአብርሽ ጥላቶች ማለት አንድ ቀን ማለት ሁልጊዜ የእናንተን ዩቲዩብ ለማሳደግ የእናንተን እድገት ለማሳየት ብቻ የሩታን አፍ ካልጠራችሁ እናንተ አታርጉም የተባላችሁ ነው፣ የተረገባችሁ ነው የሚመስለው። የአብርሽን ስም ካልጠራችሁ እናንተ አታርጉምና አትለወጡም የተባላችሁ ነው የሚመስላችሁ። ስለዚህ አሁን ሁሉ የምትሰሩት ወደፊትም የምትሰሩት በሩታና በአብርሽ ላይ ከሆነ በጭራሽ ስሜት የላችሁም ለነሱ። በጭራሽ አትወዷትም ሩታን፣ አትወዱትም አብርሽን። በተለይ ደግሞ ይሄ አቤል ማነው ስሙ ፈረንጁ፣ እንዴት አይነት አስመሳዮች ምን አይነት መጥፎ ሰዎችና መጥፎ ጓደኞች እንደሆናችሁ በደንብ ይታወቁ። ፈረንጁ ሩታ ትላለህ፣ በፍጹም አትወዳትም። አትዋሽ። እኛ ጅሎች ወይም ሞኞች አይደለም። ዝም ብለን አንተ የምትለው የምንሰማው። እሷ ሩታ የዋህና ሞኝ ስለሆነች ነው። አንተ እንደፈለክ ስትሆን እንደፈለክ እጅ የመጣሽ ከሩታ ከአብርሽ ስታርቃት እንደፈለገ ስለ አብርሽ ስትናገር ምን ስትል የሰማች የዋህ ስለሆነች ነው።
በእሷ ቤት ብንሆን ግን አንተን ወደ ሰማይ ነበር መላክ። ገባ? ምክንያቱም እነሱን ለማራራቅ ብዙ ትግል ታግልሃል። ያላረከው ነገር የለም። ልክ እንዳቤል ማለት እናንተ ማለት ሰይጣኖች እንጂ ሰው አይደላችሁም። ከዚህ በኋላ በራሱ ሩታ ህይወቷ እንኳን ብዙር የምታኖራት አይመስለኝም። ምክንያቱም እሷን ብድግ አድርጋችሁ መሸጥ ብቻ ነው የቀራችሁ። እሷን ብድግ አድርጋችሁ መሸጥ ብቻ ነው የቀራችሁ። ስለዚህ ምክንያቱም በእሷ ላይ ብዙ እየተለወጣችሁ ስለሆነ በአብርሽ ላይ በጣም ብዙዎቹ እየተለወጣችሁ ስለሆነ ማለት ነው። እነሱን አለማንሳት በእነሱ ላይ ቪዲዮ አለመስራት አትችሉም፣ አይሆንላችሁም። ምግባችሁም እድገታችሁም እዛው ላይ ስለሆነ ከእነሱ ላይ ስለሆነ ያላችሁት። ስለዚህ በጣም የምታሳዝኑት ምድር አስመሳዮቹ ለሩታ ያዘናችሁ መስላችሁ፣ ለአብርሽ ያዘናችሁ መስላችሁ እንደዚህ ለማለያየት የበቁት በእናንተ ምክንያት ነው። ይህም በደንብ ማወቅ አላችሁ። በእናንተ ምክንያት ነው። ፈረንጁም አንተማ እንዴት ማስመሰል እንደምትችልበት እንዴት ሩታ እንድትወድ እንድታከብርህ ያላረከው ነገር የለም። ሩታ ከአብርሽ እንድትርቅ ያላረከው ነገር የለም። አሁን ደግሞ ጭራሽ ደግሞ ከዚህ በኋላ ወንድሜ ብዬም አልጠራም። እንዲለያዩ አልነበረም እንዲ ጥረት ስታደርጉ የነበረው? እንዲለያዩ አልነበረም እንዲ ያለ ስለ ሩታ እየሄድክ ስለ አብርሽ ለሩታ እየሄድክ ስትናገር የነበረው? ሩታን አብርሽ እንድትጠለብ ስታደርግ የነበረው እኮ እንዲለያዩ ፈልገ ነው አይደለ? ዛሬ ለምን ተገኘና ነው? 1 ዓመት ሙሉ ወንድምነትህን ከካድክ ቆየ እኮ። አሁን ላይ ምን ተሰማህና ነው እንደዚህ ቁርጥ ሲሆን የነሱ መለያየት? ከዚህ በኋላ ወንድሜ አይደለም። ወንድምነቱን ከካድከውማ ቆየ እኮ። እንደናንተ አይነት አስመሳይ ጓደኛ በፈጣሪ ስም እንደው ፈጣሪ እኔ እንጃ አላቅም። ለማንኛውም ግን ከዚህ በኋላ ግን ከአብርሽም ከሄርሜላም በላይ ሩታ ሆና እንደምታሳያችሁ እርግጠኛ ሆኜ ልንገራችሁ። ሲቀጥል ደግሞ አብርሽ አሁን በህይወቱ ሄርሜላ እንደፈለገች ልታደርግለት ትችላለች። ያንን ደግሞ ታደርግለት በራሱ በሚሰራቸው በራሱ ጥንካሬና በራሱ ጎብዝና ነው እንጂ ሄርሜላ ኑሯት ምናምን አይደለም። ግን ማወቅ ያለባቸው ነገ ልክ በደንብ አድርጋ እንደ ገበጣ ከተጫወተችበት በኋላ እሷ ደግሞ የራሷን አማራጭ ትይዛለች። ስለዚህ ከዚህ በኋላ የምር አፍቅራው መስሎት አብሮ ሲጃጃል አንድ ቀን አጃጅላ ትጥለዋለች። ይህን በደንብ አድርጋችሁ ማሰብ አለባችሁ። ስለዚህ ያደረከው ነገር አብርሽ በጣም የተሳሳተ ውሳኔ እንደውም ለአንተ በደንብ ልነግርህ እፈልጋለሁ። በጣም የተሳሳተ ውሳኔ ያደረከው፣ በጣም ትልቅ ጥፋት ነው ያጠፋኸው። ገባህ? ሁልጊዜ ቃል አይሰለችም? ቃል ገባህ ሽምጥጥ አድርገህ ቃልክን በላህ። ሽምጥጥ አድርገህ ማለት ነው። እኔ እንዳንተ ደግሞ ቃል ደጋግሞ እየገባ ቃሉን የሚያጥፍና ቃሉን የሚበላ ሰው በህይወት አይቻልም። ስለዚህ አንተ ማታደርገውን ነገር ቃል አትግባ፣ ማትኖርለትን ነገር ቃል አትግባ። ሲቀጥል ደግሞ ለአብርሽ ትልቅ ማስጠንቀቂያ መስጠት የምፈልገው ነገር ከዚህ በኋላ በሃይማኖት የምትምል ከሆነ ስርዓት ግነስ። በሃይማኖታችን እንድትጫወቱ አንፈቅድላችሁም። ገባችሁ? እስከ ዛሬ ሁሉን ነገር እየሰማን እንዳልሰማ ሆነን አልፈናል። ዝም እያልን አልፈናል። ገባችሁ? አሁን ግን እግዚአብሔርን ጌታን ማርያምን እያልክ እየማልክ በእምነት እንደማትቆምና እምነት እንደሌላችሁ 100% አውቄያለሁ። ማንም ሰው እያወቃችሁ ነው። ስለዚህ ከዚህ በኋላ በእግዚአብሔር አትማሉ። የማትኖሩትና የማታደርጉትን አትዋሹ፣ አትቀባጥሩ። ገባችሁ? ለሩታ ስንት ቃል እንደገባለት በደንብ ታውቃለህ። ያንን ቃል ሽምጥጥ ጥብ አድርገን የበላው። አሁን ደግሞ ለሄርሜላ ጌታን አፈቅርሻለሁ፣ ማርያምን አፈቅርሻለሁ። በፍጹም እናንተ ብርና አምላኪ እንጂ ፈጣሪን አምላኪ አይደላችሁም። እግዚአብሔርን የምትፈሩ ሰዎች አይደላችሁ። ገባችሁ? የእናንተ አምላክ ብራችሁ ነው። የእናንተ ማንነት ብራችሁ ነው። ስለዚህ ከዚህ በኋላ በዚህ አይነት ጉዳይ ላይ እንድትቀልዱ አንፈልግም። ማናችሁም ሆነ ማናችሁም ማለት ነው። የእናንተ ቃል ገደል ይግባ። ቃል የእናንተ መጫወቻ የእናንተ መነገጃ አይደለም። በእግዚአብሔርና በእመቤት እየማላችሁ በጭራሽ ማንም ከፍ ዝቅ እንድታደርጉ አንፈቅድላችሁም። ማንም ማለት ነው። እስኪ እንትና ጋር ተማሩ። ብሩክንና ሀይሚን ጠይቋቸው እስኪ ስለ እግዚአብሔር ቃል ስለ ሃይማኖታቸው እስኪ እነሱን ጥያቸው፣ እነሱን ጠይቁ እስኪ ገዳም ሄደው ሲመጡ አለባበሳቸው ስታዩ ትንሽ አልተሰማችሁም? ትንሽ አልጸጸታችሁም? እንዴት እንደሚያምሩ ብሩክ ሀይሚ ጓደኞቹ እንዴት እንደሚያምሩ። ጥሩ ጓደኛ፣ መልካም ጓደኛ ወደ ፈጣሪ ደጅ ይዞ ይቀርባል፣ ወደ ፈጣሪ ይዞ ይሄዳል። አያችሁ እነሱ ምን ያክል ደስተኛ እንደሆኑ በህይወታቸው ሂደው ገዳማቸው ቤተክርስቲያን ተሳልመው ፈጣሪ ጋር ተገናኝተው ደስተኛ ሆነው ተመለሱ። ፈጣሪ ሁሌም በህይወታችሁ ደስተኛ ያርጋችሁ።
ሁሌም ማለት ነው። እነሱ ከፈጣሪ ጋር ነው የሚሰሩት፣ ከፈጣሪ ጋር ነው የሚኖሩት። እናንተ ግን ሁልጊዜ ብር ብር ያላችሁ በብር ልጅ አማይቶ ይበላል አንጉቷል። በብር ያማኛችሁ ፈጣሪያችሁ ጋር ትጣላላችሁ። መቼ ሰው እንደምትሆኑ፣ መቼ እግዚአብሔርን እንደምታስመሰግኑ፣ መቼ ወደ እግዚአብሔርን ቤት እንደምትሄዱ እኔ እንጃ። ስለዚህ ስርዓታቸው ከዚህ በኋላ በተለይ አብርሽ ይህ ቃል ማትኖርለትን ቃል ከዚህ በኋላ ተደጋግመ ቃል ስትገባ እንዳናይ። ሄርሜላም ይሄ አለባበሽን አስተካካያች ሃይማኖት ቢስ ይሄ የአለባበሽ መጀመሪያ ሴት መሆን ሞክሪ። የሰውን ትዳር ከማፍረሽ በፊት፣ የሰው ባል ከመቀማትሽ በፊት፣ የሰው ነገር ከምታደርግ በፊት መጀመሪያ ሰው ለመሆን ሞክሪ። መጀመሪያ አለባበሽን አስተካኪ። ይህ ራቁት መሄድ ልብስ ሆኖ ሙቶ ግማሽ ባዶ ግማሽ ልብስ እንዳንቺ አይነት ሴት ከሆነሽ ቢቀር ይሻላል። ልጁንም ወደ አንቺ እንዲስብ ያደረግሽው ራቁትሽ በብሔር ነው እንጂ የአንቺ መልካም ሮት የአንቺ ቁም ነገረኛ ኑሮት ምናምን አይደለም። ገባሽ? አለባበስሽ ራቁትሽን እየሄድሽ ልጁ ራቁት ወንድ ልጅ እንኳን ራቁት አይቶ እንደውም ሲከተል ይኖራል። አንቺ ራቁትሽን እየሄድሽ እሱ እንዲከተልሽ አደረግሽ። ገባሽ? ቅንጣት ያክሉን ከሩታ የተማርሽው ነገር የለም። እንዴት አይነት ደነዝ እንደሆንሽ አላውቅም። እንዴት አይነት አእምሮ እንዳልሽ አላውቅም። ነገ ራሱ አንዷ መታም በመቀማቱ አብርሽን በምን ዋስትናለሽ? በጣም ታሳዝኛለሽ በጣም። ስለዚህ ከዚህ በኋላ ለምታደርጉት ነገር ተጠንቀቁ፣ ለምትሰሩት ነገር ተጠንቀቁ። ከዚህ በኋላ ተለያይተናል ብላችሁ ይፋ አድርጋችኋል። በሩታ ምንም አይነት ነገር ላይ ቪዲዮ እንዳሰሩ ምድረ ደነዙላ። አንድም ብትጨነቅ ከእናቷ ውጭ ማንም ያስብላት ሰው የለም። ገባ? ማንም የምታስብላት እናትና እናቷ ብቻ ናት። በደንብ ማለት ነው። ስለዚህ እንደዚህ አታድርጉ። ሁለተኛ ነው ትናንትና የሩታ እናት ያስተላለፈችው መልእክት አለ። በነገራችን ላይ የሩታ እናት ያስተላለፈችው መልእክት ከባድ ነው። ምናልባት ብዙዎቹ ያልተረዳችሁት ነገር ይኖራል። ቪዲዮን የለቀቁት ግን ከሜላትና ከባሏ ጋር ሆነው ለአብርሽ መልእክት ነው። ይህን በደንብ ወቁ። ምክንያቱም በጣም ተናደው ስሜታዊ ሆኖ ስለነበረ ሜላት ሩታን ተክታ፣ የሜላት ባል ደግሞ አብርሽን ተክቶ፣ ወይም ደግሞ ሜላት ሄርሜላን ተክታ አብርሽን ደግሞ የሜላት ባል ተክቶ ነው ድራማ የሰሩት ትናንት ነው። መልእክቱ ለሄርሜላና ለአብርሽ ነበረ። ባገኘው አብርሽን እንዲበጥፊ ማለት ነበረ። ከዚህ በኋላ ግን ከሌላ ሴት ጋር ስትልከሰከስ ማየት አልፈልግም ምናምን እያሉ የሜሪን ማነት ስሟ የልጇን ባልስ በጥፊ ስትማታ የነበረው ለአብርሽ መልእክት ነው። የሩታ እናት የተናገረችው ነገር ትናንትና በጣም ትክክለኛ ነገር ነው ያደረጉት ነገር የሰሩት ነገር። ባሏን በጥፊ የመታችበት ምክንያት ያ ሁሉ ለአብርሽና ለሄርሜላ መልእክት ነው ያስተላለፈችው ማለት ነው። ስለዚህ ከትልቅ ሰዎች ተማሩ። ሰው ከሆናችሁ እንደሱ አስቡ።